ሰላም የተወደዳችሁ የሃትሪክ ስፖርት የዩቲዩብ ገጽ ተከታታዮቻችን ሃትሪክ ከዩቲዩብ ገጽ በተጨማሪ በwww ሃትሪክ ስፖርት ኦፊሻል ዶት ኮም እና በwww ቤስት ስፖርት ኢቲ ዶት ኮም በድረገጾቻችን ያገኙናል። በሁለቱም ስሞች የተከፈቱ የፌስቡክ እና የቴሌግራም ገጾችም አሉን። በኢትዮጵያ የመጀመሪያዋ ባለቀለም የስፖርት ጋዜጣ የሆነችው ሃትሪክ ስፖርትን ደግሞ ዘወትር ቅዳሜ ማለዳ ያገኟታል። የሃትሪክ ስፖርት የዩቲዩብ ገጽን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋበዝኖት። ኢንተር ሚላን ከባርሴሎና ከምንጊዜው ምርጥ የሻምፒየንስ ሊግ ጨዋታዎች አንጻር የቱ ጋር ይቀመጣል? የሲሞን ኢንዛጊ እና የሃንስ ፍሊክ ቡድን ያደረጉት የሻምፒየንስ ሊግ የደርሶ መልስ ሁለት የግማሽ ፍጻሜ ጨዋታዎች ከምንጊዜው ምርጥ የሻምፒየንስ ሊግ መድረክ ምርጥ ግጥሚያዎች መካከል አንዱ መሆኑ ምንም ክርክር የለውም። በድምር ውጤት ኔራ ዙሪዎቹ 7-6 በማሸነፍ የፍጻሜ ተፋላሚ መሆናቸውን አረጋግጠዋል። እግር ኳስ ደግሞ እንዲህ ያለውን የደርሶ መልስ ፍልሚያ አጥብቃ ትፈልገዋለች። ከዚህ ቀደም በተመሳሳይ አስደናቂ ትንቅንቅ ያሳዩን የመድረኩ ጨዋታዎች የማክሰኞን ጨምሮ ከዚህ በታች ቀርበዋል። ኢንተር ሚላን 7 ባርሴሎና 6 በ25 ኢንተር ሚላን ድራማዊ ክስተት በተሞላበት የደርሶ መልስ ፍልሚያ 7-6 በማሸነፍ የፍጻሜ ተፋላሚ መሆኑን አረጋግጧል። 90 ደቂቃው ተጠናቆ በተጨመረ 5 ደቂቃ በ93ኛው ባርሴሎና 3-2 እየመራ የ37 ዓመቱ የመሃል ተከላካይ ጣሊያናዊ ፍራንቼስኮ አቼሮ ኔራዙሮቹን አቻ ያደረገ ኳስ ከመረብ አገናኘ። ተቀይሮ የገባው ዴቪድ ፍራቴሲ በበኩሉ ባለሜዳውን ቡድን አሸናፊ ያደረገ ኳስ በግራ እግሩ በከርል በመምታት በጭማሪ ደቂቃው የመጀመሪያ ክፍለ ጊዜ 99ኛው ደቂቃ ላይ አስቆጥሯል። ባርሴሎና ከ5-3 መመራት ወደ 6-5 መምራት ማገገም ችሎ ነበር። ከ2-0 ወደ 3-2 በጨዋታው በመጀመሪያው ጨዋታ ሁለቱም እጅግ አዝናኝ ፍልሚያ አስመልክተውን እንደነበር ይታወሳል። ሪያል ማድሪድ 6 ማንቸስተር ሲቲ 5 22 በኢታድ የነበረው የመጀመሪያ ጨዋታ እጅግ አዝናኝ የነበረ ነው። ሲቲዝኖቹ 4-3 በሆነ ውጤት ማሸነፍ ችሎ ነበር። በበርናባው ሪያድ ማሬስ ያስቆጠረው የ64ኛ ደቂቃ ጎል ጨዋታውን ለፔፕ ቡድን ያደላ አደረገው። የካርሎ አንቼሎቲ ቡድን ጨዋታውን ወደ ጭማሪ ሰዓት ለመውሰድ 2 ጎሎች ያስፈልጉታል። ተቀይሮ የገባው ብራዚላዊ ሮድሪጎ ግን ውጤት ቀያሪ ሆነ። 2 ጎሎችን በመጨረሻና በባከኑ ደቂቃዎች አስቆጠረ። በ95ኛው ደቂቃ ካሪም ቤንዜማ በፍጹም ቅጣት ምት አስቆጥሮ የካርሊቶ ቡድን በድምር ውጤት 6-5 አሸንፎ በአስደናቂ ሁኔታ የፍጻሜ ተፋላሚ መሆኑን አረጋገጠ። ባርሴሎና 3 ሊቨርፑል 4 2019 የቀደመው ዓመት የፍጻሜ ተፋላሚዎች የርገን ክሎፕ ቡድን ካምፕ ኑ ላይ በሉዊስ ሱዋሬዝ እና ሊዮኔል ሜሲ 2 ጎሎች 3-0 መሸነፋቸውን ተከትሎ ውጤቱን መቀልበስ እጅግ ፈታኝና ተራራ መውጣት ያህል ሊከብዳቸው እንደሚችል ተገምቶ ነበር። ሊቨርፑል በመልሱ ፍልሚያ ተአምር ያስፈልገው ነበር። የሁልጊዜም ቋሚ ጀማሪዎቹ መሐመድ ሳላህና ሮቤርቶ ፊርሚኖ መገኘት አልቻሉም። ነገር ግን ዲቮክ ኦርጊ ተአምር ሰራ። ተጫዋቹም ሆነ አጥቂው በመጀመሪያዎቹ 10 ደቂቃዎች ጎል አስቆጠረ። አማካዩ ጆርጂኖ ዊናልደን በ2 ደቂቃ ጎሎችን አስቆጥሮ በድምር ውጤት 3 አቻ ሆኑ። ጨዋታው ሊጠናቀቅ 11 ደቂቃ ብቻ ሲቀረው ከማዕዘን ምት ከትሬንት አሌክሳንደር አርኖልድ የተሻገሩ እንኳን ኦሪጊ ወደ ጎልነት ቀየረ። የማይታመነውን ህልም ወደ እውነትነትም ቀየሩት። ቶተንሃም 3 አያክስ አምስተርዳም 3 2019 አያክስ በ2018-19 አስደናቂውን ቡድን በኤሪክ ቴን ሃግ አስመልክቶናል። ሪያል ማድሪድ እና ጁቬንቱስን ከሻምፒየንስ ሊጉ መድረክ ውጪ በጥሎ ማለፍ 16 እና በሩብ ፍጻሜ ማድረግ ችሏል። በግማሽ ፍጻሜ የተገናኘው ደግሞ ከማውሪሲዮ ፖቼቲኖ ቶተንሃም ሆትስፐር ጋር ነው። ለንደን ላይ ደግሞ 1-0 አሸንፎ መምጣት ችሏል። በአምስተርዳም ሁኔታዎች ይበልጥ ፈታኝ ሆኑ። በፊት መስመር ላይ ኮከቡን ሃሪ ኬን አለመኖሩን ተከትሎ ተልዕኮ ተራራ እንዲሆንበት ለስፐርስ አደረገው። ማቲያስ ደሊት እና ኪም ዚያች በርስ ውጤት 3-0 መሆን የቻለበትን ጎሎች ከረፍት በፊት አስቆጠሩ። ሉካስ ሞራ ግን የምሽቱ ንጉስ ነበር። ኮከቡ ሃትሪክ ሰርቶ ቡድኑ በሜዳው ውጭ ተጠቃሚ ሆኖ ፍጻሜውን እንዲቀላቀል ማድረግ ቻለ። ቦሩሲያ ዶርትመንድ 4 ሪያል ማድሪድ 3 2013 የርገን ክሎፕ እንግሊዛዊን ትኩረት መሳብ የጀመሩበት የመጀመሪያ ዓመታቸው ነበር። ቦሩሲያ ዶርትመንድ በጭማሪ ሰዓት 2 ጎሎችን ማላጋ ላይ አስቆጥሮ ግማሽ ፍጻሜውን ተቀላቀለ። ቦይስተቫልን ከሪያል ማድሪድ ጋር በነበረ የደርሶ መልስ የመጀመሪያ ጨዋታ ፖላንዳዊ አጥቂ ሮበርት ሌቫንዶቭስኪ ነገሰ። 4 ጎሎችን አስቆጥሮ ቡድኑ 4-1 እንዲያሸንፍም አደረገ። ክርስቲያኖ ሮናልዶ የጆዜ ሞሪኖ ቡድን ከሽንፈት ያልታደገች ብቸኛ ጎል ከመረብ ያገናኘው ተጫዋች ነበር። በበርናባው በነበረው የመልስ ጨዋታ ማድሪድ 2-0 ማሸነፍ ችሎ ነበር። ነገር ግን በመጨረሻዎቹ 10 ደቂቃዎች ቤንዜማና ሰርጂዮ ራሞስ ያስቆጠሩት 2 ጎሎች በቂ ባለመሆናቸው በድምር ውጤት 4-3 ተረትቶ ማድሪድ ከፍጻሜው ቀረ።
ሄሎ የኔ ልጅ። ሄሎማ ገንዘቡ ደረሰሽ? አዎ የኔ ልጅ ደረሰኝ። ለማረጋገጥ ከመደወሌ ቀደመኝ። ምን መቅደም ብቻ፣ ኧረ ጨምሮም ሸለመኝ። ወይዬቴ የላኩልሽ ገንዘብ ደርሶሻል? አዎ ደርሶኛል። በዛም ላይ ሸልሞኛል። እንዴ ማን ነው እሱ? ቴሌብር ነዋ። ከወዳጅ ዘመድ ከባህር ማዶ በቴሌብር ዓለም አቀፍ ሐዋላ፣ ከወዳጅ ዘመድ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን እንዲሁም ከአጋር የገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ሲቀበሉ ልዩ ሲሳይ ይኸውልዎ። የተላከሉትን ገንዘብ 11% በስጦታ በቴሌብር ሱፐር አፕ ዕድል ጨዋታ ደግሞ እያንዳንዳቸው 480 ሺህ ብር ዋጋ ያላቸው የበረራ ትኬቶች፣ 5 የኩሪፍቱ ዋተር ፓርክ የቤተሰብ ፓኬጆች እንዲሁም የ5000 ኤሌክትሮኒክስ ገንዘብና 300 ያልተገደበ ጥቅል ስጦታዎች ተዘጋጅተዋል። ከባህር ማዶ በቪዛ በቴሌብር ሬሚት፣ በዌስተርን ዩኒየን፣ በኦን አፍሪክ እንዲሁም በቲዩንስ አጋር ገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ይቀበሉ። በእጥፍ ድርብ ስጦታዎች ይንበሽበሹ። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ቼልሲ 3 ባርሴሎና 2 2012 በስታንፎርድ ብሪጅ በነበረው የመጀመሪያ ጨዋታ ቼልሲ በድሮግባ ብቸኛ ጎል 1-0 አሸነፈ። በካምፑ የነበረው የመልስ ፍልሚያ ሰርጂዮ ቡስኬትስ ያስቆጠራት ጎል በደርሶ መልስ ውጤት ሁለቱ ቡድኖች አንዳቻ አደረገ። ጆን ቴሪ በቺሊ አጥቂ አሌክሲስ ሳንቼዝ ላይ በጉልበቱ ጀርባው ላይ መውጣቱን ተከትሎ በቀይ ካርድ ከሜዳ ተሰነበተ። ሊዮኔል ሜሲ ለአንድሬስ ኢኒየስታ ያቀበለው ኳስ ስፔን ያስቆጠረ የፔፕ ቡድን 2-1 መምራት ቻለ። በዚህ ጊዜ ሜሲ የፍጹም ቅጣት ምት አግኝቶ ሳይጠቀምበት ቀረ። ራሚሬስ በደርሶ መልስ ውጤት ሁለታቸው ሆኖበትን ጎል በድንቅ ሁኔታ በቪክተር ቫልዴዝ አናት ላይ ቺፕ አድርጎ አስቆጠረ። ተቀይሮ የገባው ፈርናንዶ ቶሪስ በጭማሪ ሰዓት አስቆጥሮ የቤርቴው ዱማቲው ቡድን ሳይጠበቅ የፍጻሜ ተፋላሚ ሆነ። ቼልሲ 4 ሊቨርፑል 3 2008 ቼልሲ ከቀደመው የግማሽ ፍጻሜ ተፋላሚ ተቀናቃኙ ሊቨርፑል ጋር የተገናኘበት ነው። በ2004 5 እና 6-7 በተመሳሳይ በመድረኩ ግማሽ ፍጻሜ ደርሶ መልስ ጨዋታዎች ሁለት ቡድኖች ተገናኝተው ነበር። ጭማሪ ሰዓት ባስፈለጉት የደርሶ መልስ ጨዋታ የአብርሃም ግራንት ቡድን የፍጻሜ ተፋላሚ መሆን ችሏል። የራፋ ቤኒቴዝ ሊቨርፑል ከዛ በኋላ እስከ 2017-18 በኤርገን ክሎፕ ስር የፍጻሜ ተፋላሚ ድረስ ፍጻሜው መድረስ አልቻለም። ኤስ ሚላን 5 ማንቸስተር ዩናይትድ 3 በኦልድ ትራፎርድ ለዩናይትድ ጅማሮ ድንቅ ነበር። በመጀመሪያዎቹ 10 ደቂቃዎች ክርስቲያኖ ሮናልዶ የፌርጊን ቡድን ቀዳሚ ያደረገች ኳስ ከመረብ አገናኘ። ከዚያ በኋላ ትዕይንቱ የብራዚሉ ኮከብ ካካ ነበር። የወቅቱ የባለንዶር አሸናፊ 2 ጎሎችን በተከታታይ አስቆጥሮ የካርሊቶ አንቸሎቲን ቡድን መሪ አደረገ። ወይን ሩኒ ቡድኑን አቻ የምታደርግ ኳስ ከመረብ አገናኘ። በጭማሪ ሰዓት እንግሊዛዊ ኮከብ በድጋሚ ጎል አስቆጥሮ ኦልድ ትራፎርድ ላይ ዩናይትድ 3-2 እንዲያሸንፍ አደረገ። በሳንሴሮ ግን ካካ በድጋሚ ክላረንስ ሲዶርፍና አልቤርቶ ጂራልዶ ያስቆጠራቸው ጎሎች ሮሰነሮችን 3-0 እንዲያሸንፉና ለአቴንሱ ፍጻሜ እንዲበቁ አደረገ። ሪያል ማድሪድ 3 ጁቬንትስ 4 2003 የደርሶ መልስ የመጀመሪያ ጨዋታ የተካሄደው በማድሪድ ነበር። ክርስቲያኖ ሮናልዶ በአስደናቂ አጨራረስ ቡድኑ ቀዳሚ ያደረገ። ጁቬንትስ በዴቪድ ትሬዚጋ አማካኝነት ኳስና መረብን አገናኘ። ማድሪድ በሮቤርቶ ካርሎስ አማካኝነት በድጋሚ መሪ መሆን ቻለ። በትዊን ትሬዚጋ ሮይቷን ቀዳሚ ያድር ማድሪድ ጎል ማስቆጠር ግን ግድ ይለው ነበር። ማድሪድ ያገኘውን የፍጹም ቅጣት ምት ሉዊስ ፊጎ መቱ። ጂጂ ቡፎን አመከነበት። ፓቬል ኔድቬድ ልዩነቱን ከፍ አደረገ። ዚዳን የቀድሞ ቡድኑን ማስቆጠር ችሎ የነበረ ቢሆንም ከረፈደ ግን ነበር። ማንቸስተር ዩናይትድ 4 ጁቬንትስ 3 1999 የ1999 ዩናይትድ ትሬብል ድንቅ አስደናቂ የሚባል ነው። በፍጻሜ የነበረው የባየር ሙኒክ ጨዋታ ፍጹም አይረሴ ቢሆንም እንኳን ማለት ነው። ከጁቬንትስ ጋር የነበረው የደርሶ መልስ የግማሽ ፍጻሜ ጨዋታ ፍጹም የማይዘነጋ ነው። በኦልድ ትራፎርድ የነበረው የመጀመሪያ ጨዋታ አንዳቻ ተጠናቀቀ። በቱሪን በነበረው የመልስ ፍልሚያ ጣሊያናዊ አጥቂ ፊሊፖ ኢንዛጊ 2 ጎሎችን በ11 ደቂቃዎች ልዩነት አስቆጠረ። ሮይኪን በግንባር ገጭቶ በማስቆጠር ቡድን ወደ ጨዋታው መለሰ። ድዋይት ወርክ በበኩል ቀይ ሰይጣናቱን አቻ አደረገ። አንዲ ኮል ቡድኑ ታሪካዊ ድል እንዲቀዳጅ ያደረገች ጎል አስቆጥሮ ማንቸስተር ዩናይትድ በድምር ውጤት 4-3 አሸንፎ የፍጻሜ ተፋላሚ መሆኑን ማረጋገጥ ቻለ።